በሸዋ ጠቅላይ ግዛት አውደውጊያ ተደርጓል። የዚህ አውደውጊያ መነሻ ከሞላሌ ወደ መሃል ሜዳ ለመግባት በመሞከሩ ነው ያገዛዙ ኃይል ተብሏል። በዚህ ሲንቀሳቀስ በነበረው ያገዛዙ ኮማንዶ ጦር ላይ ድንገተኛ ጥቃት ነው የተፈጸመውና አብዛኛው ኃይል እንዳለቀ ነው ህዝብ ግንኙነቱ የነገረን። በዚህ የዙን ሰልሰለት ወጣጠሰና ኃይሉ አቅላጭቶ በተሰነዘረበትን ጥቃት እንዳይመክት በአፍረከረከ ተጋድሎ በርካቶ የኮማንዶ አባላት ህይወታቸውን አጥተዋል። ሌሎች ብዙ ቁስለኞች ተመዝግበዋል። ለህልውና ትግሎች ሳይሆኑ የጦር መሳሪያዎች በምርኮ ገብተዋል የሚል ነገር ነው የደረሰን መረጃ። ሌላው በጣም የሚገርመው ዓርብ ዕለት ነው ቅዳሜ ዕለት የዘገብነው ዘገባ አለ። ደብረ ማርቆስ ዩኒቨርሲቲ ተፈትነው ወደ ቤተ ሰፈራቸው ሲመለሱ የነበሩ ተማሪዎች መገደላቸውን በሰበር ዜና ነበር ያሰማነው። ተጠያቂው ጀነራል መሐመድ ተሰማና የሚመሩት ጦር ነው የሚል መግለጫ ዛሬ ወጥቷል። ንጹሃን አፍነው ወደ ምሽግ በመውሰድ እና ከፊት በማስቀደም ነው የሚባለው። በጎጃም ቀጠና ዳጋራሞት ግንባር አንድ ሰው አልባ አውሮፕላን፣ 6 ታንክ፣ 3 ጀነራል መድፍ፣ በርካታ ቢኤምና አየር መቃወሚያ እንዲሁም በሞርታርና በሌሎች ሜካናይዝድ መሳሪያዎች ሽፋን ታግዘው በአቶ መሐመድ ተሰማና በሌሎች ጀነራሎች እየተመራ ማጥቃት ከፍቶ በነበረው የብልጽግና አገዛዝ ጥምር ጦር ኮርፋኖ የተሰነዘረበትን የዘር ማጥቃት እርምጃ መቋቋም ባለመቻሉ ክፉኛ በመፍረክረኩ የ12ኛ ክፍል ብሔራዊ ፈተና ተፈትነው ወደ ቤተሰቦቻቸው መመለስ ላይ የነበሩ ተማሪዎችን አግቶ ወደ ምሽግ በማስገባት ጥቂት መከላከያ ጋሸነት እንደተጠቀመባቸው በመረጋገጡ ይህም የአማራ ህዝብና የፋኖ ሰራዊት ታላቅና ማህበራዊ ሴትና የሞራል ልዕልና እንዳለው የሚታወቅ ሲሆን የአገዛዝ ጦር የፋኖ የሞራል ጥንካሬ ለህዝብ ያለውን አክብሮት ለራስ ወታደራዊ ጥቅም ማግኛ ለማድረግ በመሞከሩ የውድቀት በይፋ ያረጋገጥ ሆኗል። ዓለም አቀፍ ወታደራዊ ህጎችንና የጄኔቫ ኮንቬንሽንን የጣሰ በመሆኑ በዓለም አቀፍ መድረክ ተጠያቂነት እንዲሰፍን የሚቻላቸው አካላት ሁሉ የበኩላቸውን እንዲያደርጉ ጥሪ እናቀርባለን ብሏል። ባደረገው ጀነራል መሐመድ ተሰማ ከሌሎች ጀነራሎች ጋር ባደረጉት ታክቲክ ነው ተማሪዎች ያለቁት የሚል መግለጫ ነው ያወጡት። ይህን ተከትሎ በቲ ደባይ ጥላት ግን ምስራቅ ጎጃም ላይ አንዲት ወጣት ተገላለች። ፎቶዋ አንድ ልኬልሻለሁ። የተገደለችው ወጣት እንግዲህ በቤታቸው ያሉ ከተገደለችው የምስራቅ ደባይ ጥላት ግን ወረዳ በተፈጸመ ንጹሃን ኢላማ ባደረገ ጥቃት የተገደሉት ውስጥ ይቺ 19 ዓመት ልጃገረድ ወይዘሪት ሰራዊት በእውቀቱ ትባላለች። እሷ ናት። በዕለቱ በተፈጸመው ጥቃት የሰራዊት በእውቀት ታናሽ ወንድም አማን በእውቀቱ በጽኑ ሲቆስል ወላጅ እናታቸው ወይዘሮ እታገኝ ደገደፋው በተመሳሳይ በጽኑ መቁሰላቸው ነው የተዘገበው። በተመሳሳይ ሐምሌ 11 ቀን 2018 ዓ.ም በዕለተ ቅዳሜ የ10 ቀበሌ ነዋሪዎች የሚገበያዩበት በደብር ከተማ የሚገኝ በአንድ ገበያ ስፍራ ላይ በተፈጸመ ተመሳሳይ ጥቃት ባገዛዙ ኃይሎች የበርካታ ንጹሃን ወገኖች ህይወት አልፈዋል፣ በርካቶችም ለአካል ጉዳት ተደርገዋል የሚል ነገር ነውና አጠቃላይ በተለይ ይሄን እርምጃ እያስወሰዳቸው ያሉት በፈረስ ቤት በደጋ ዳሞት ሰሞኑን ከፍተኛ ዋጋ ነው የከፈሉት ለመግባት ሞክረው በዜና አቅርበነዋል። መቲ በጀነራሎች በአየር ኃይል ታግዘው ወረዳውን እንዳለ ደጋ ዳሞት ወረዳ ፈረስ ቤት ከተማ ለመግባት ሞክረው ተመለሱ ተብሎ ነበር። በጣም ያዘንኩት ግን መቲ የመንግስት መገናኛ ብዙሃን የመከላከያ ገጾች በፈረስ ቤት ከተማ መከላከያው ተመታ ጉድ ሆነ ሲባል ያን ለማስተባበል ይዘው የወጡት ፎቶግራፍ በጣም ነው የሚያስቀው። እሱም ፎቶ አንዴ አውጭልኝ እናሳይልኝ። ከመንግስት ሚዲያዎች የለጠፉትን ተመልከቱት ተመልካቾቻችን። ጀነራሉን በኤአይ በአርቲፊሻል ኢንተለጀንስ በውሸት ፎቶ ማለት ነው። ተመልከቱ፣ ቼክ አድርጉት ሂዳችሁ ገብታችሁ ፎቶ ኤአይ ላይ ተራራው ፎቶውን ሁሉ ስለው ያደረጉት ማለት ነውና ምን አሉ እዛ የአካባቢ ነዋሪዎች ጮቄ ያላስኬድ ቢለው ቆንጥርና ሳማ በኤአይ ወጣበት መሐመድ ተሰማ ብለው ነው የገጠሙላቸው። አዎ በአካል ሞከረ፣ በመርፍ ለመግባት ሞከሩ፣ በተለያየ ነገር ሞከሩ። ተመቱ የሚለው ዜና በጣም ከዚህ መጣ። መከላከያው እዛ አካባቢ ተመታ ሲባል ይሄን ፎቶግራፍ በመንግስት መገናኛ ብዙሃንና በመከላከያ ፔጅ ላይ በመለጠፍ በፈረስ ቤት በምን አካባቢ ድል እያደረገ ነው መከላከያችን የሚል ነገር ጠፍጠፉ። የአካባቢው ነዋሪዎች ደግሞ ጮቄ ያላስኬድ ቢለው ቆንጥርና ሳማ በኤአይ ወጣበት መሐመድ ተሰማ ይላሉ። የምስራቅ እዝ አዛዡ መሐመድ ተሰማ ጮቄ ተራራ ላይ ነው በሚል ያሰራጩት ምስል በአርቲፊሻል ኢንተለጀንስ የበለጸገ መሆኑ ተረጋግጧል። ጎጥቻለሁ ተራራው ላይ ብለው ነው መግለጫ የሰጡት በዚህ ፎቶ። በዚህ ልክ ነው ጮቄ መግባት ይራፈቃችሁ ጮቄ ቀይ ባህር ሆነ እንዴ በሚልም እየተሳደቁባቸው ናቸው አንዳንዶቹ። እንግዲህ ቀይ ባህርን እናመጣላችሁ የሚሉን
እነ ጀነራል መሐመድ ተሰማ ጮኬ ላይ መግባት አቅቷቸው ጮኬ በምን ገቡ? በኤአይ ገቡ ማለት ነው። ቀይ ባህሩን እርሱት ልላችሁ እና አጠቃላይ በዛ በኩል ያለው ነገር በጣም እየከበደ ስለመጣ ነው ይሄ ሆነው ለማለት ነው ተመልካቾቻችን። ሌላው በወሎ እና በተለያዩ በምልክዝ የሚደረጉት ውጊያዎች ጠንከር ብለው እንደቀጠሉ መረጃዎች እየደረሱ ነው የሚገኙት። እነሱንም እናቀርባለን። በአማራ ክልል ያሉት መረጃዎች ለጊዜው እነዚህን ይመስላሉ።